እሱ አይበቃ ለስንቱ ይበቃል። ደህና ናችሁ ታዲያ? እንደ ሂድሪስ የሆንኩ መሰለኝ። ግን ሂድሪስም እኛ የቀበሌውን ሰው እንዲህ ያለ ቤት ሸክፎ አጌንዳ አለው ታያሱ መጣፊያ ይጥፋል በአጌንዳ። እኔም አሁን አጌንዳ የለኝም። እናንተን እስቲ ተናገሩ ብላችሁ አሁን ትንቦለቦላላችሁ። ሂድሪስም እኮ ያንቦለቦለና አሁን ታይ አንድ ቀን እንደው እዚች አጌንዳ ላይ ምንድን ነው የምጥፈው ሂዳው አልኩትኝ። አረግ ስም ነው እኮ የምጥፈው አለ። የምን ስም? የሚያወጋውን ሰው እሸክፈውና አዳራሽ ላይ አለ ታወጋ ስሙን እጥፋለሁ አለ። አረግ የምናወጋው ሳይ እንዲህ ብሎ እንዲህ ሆነን ትንል የምናነጉጨውሳ ምን ይተክርልኛል እሱ አለ። ታያ ስሙ ምን ያደርግልሃል? ሮክ ወዳጅና ጠላት የለለይበታል አጅል አለ። አይ ኢድሪስ ብስል እኮ ነው ጅሌ። እስከ 3 ተምሯል። እርግጥ አራክ አሳቁ አንኮል እኮ እዛ ላይ ነው። አሁን 3 ላይ ሲደርስ አንጎሉ ከባድ ሂሳብ ሲያጠና ወፈፍ አደረገው። ጥቂት በስቶበት ነዋ። እንዲያውም አንዳንድ ጊዜ እንዲህ ይላል። መሆንህ ነው ትለው። አራክ እንትና እውቀት ዝህት ይበዛ አንገት የመሸከም አይችልም ይላል። እንዲያው ያስቀኛል። ታያ አሁን እናንተም ታያ ይህ ትመጣ እንዲሁ ተሸክፋችኋል። ደህና ነው ሽካፎች። ምን አለባችሁ ለስላሳ ወንበር ላይ ሆናችሁ ነው የምትሸከፉ። እኛ ሀገር እኮ ድንጋይ ላይ ነው ጅሌ፣ ድንጋይ ላይ እንዲያም ሲል ደግሞ እንጨት ወንበር ላይ። አንድ ታያ እኛ ሀገር መጥቶ እንዲሁ በደርግ ነው አሉ ትዋጉን እንኳን አልደረስኩበትም። ሙጫ ነኝ። ፈይሳ ይባላል። እዚሁ እኛው ወሎ መጣና እዛው ለመዴ ወለዴ ከበዴ እኛው ዘንዲያ ነው የሚኖረው። ታያቀይ ነው አሞጭ ይመስላል። እንዲው ይሄ ሰው ክልስ ነው እንደ የጣሊያን እንላለን እኛ። ታያ ቀይ ታያ ስብሰቦች ይወዳል ሽካፎች። ይሄ እንዲው ባለበት ሄዶ እንዲው ይሸከፋል፣ እንዲው ይሸከፋል። ታያ ይመራሲንን ታውቁታላችሁ? ይመራሲን የኛ ቀበሌ እንትን እኮ ነው። አራክ ታጣቂ ነው። ታጣቂ ይሄንን እንትን የሚያደርገው ነው ለሚነዳው እኮ ይመራሲን። አሁን ይመራሲን ታያ ማታ አገኘውና ምን ነው አንተ አለው። ጠላ ሲጠጣ ምሽቱ ወደ ቤቱ ይገባ። ምን ነው ይለው። አረክ ጠላ ተጠጣ ምሽቻ አለ። ሀያ ሱሪ ነው ለቃለ። አረክ ምን ለምን ገርፋሉ? ምን ትሰራ? ቀበሌውን እታሰድብ ነው? ሰው ምረብሽው አውልቅ ይለው። አላውልቅም ይል ያነሱ ቃጭ ያረክ አራውልቃለሁ አለ። ብርክ ያዙ። ሀያ ሱሪውን ለቀት ያረክ። ይሄ መቀመጫው የማይበጃችን ይጥቆር ከሰል ይመስል ጀበና አረክ ፊት ቀይ። ይሄ መቀመጫ መሆኑ ጠቆረት ይለው። ሽካፎች ስብሰቦች ሽካፎች ነው እንዲያጠቆረኛል። አይ ፈይሳ ሽካፎች አለ። ሳቁ እናንተ ምን አለባችሁ? እኔ የሚገርመኝ ደግ ተሸከፉ ግድ የለም። ስብሰቦች ደህና ነው። መቼም መንግስት ታመጣው ምን ይደረጋል? እንዲ አታነካኩኝ። መንግስት ጋር ታመጣው ደግ ተሸከፉ። እኛ ለምንድን ነው መታደናግሩን? ታያ አሁን ለታ ተዞን አንዱ መጣና እንዴ ተሸክፈን እንደዚህ ጀርጀቦውን እንዲገለጠና እንዲያበስ ያረጋል። ጀርጀቦ ነው እንብጠር ይሉታል። እንትን እንዲነካ ያረገ ታያ እዚህ ግድግዳው ላይ ደግሞ የሚረጭ አለ። ጡፉን እየረጨ ታያ ዛምን የሚረጨው እንግሊዝ አፍ ነው። ይሄ ሰው ምን እያለ ነው? ሆነ ነው ሲል አልኩ። እኔ መቼም ማሩ ነው ስሜ ሳልነግራችሁ እንደው ቅልብልብ ነኝ አላርፍም። አሁን እየረጨ ኢትዮጵያ አለ። የኢትዮጵያ ወገብ በኢኮኖሚ ተሰብሯል።
ኢትዮጵያ ኢኮኖሚ ወገቧን ሰብሯታል ትል አይ ጉድ ደሞ አሁን ዝመቱ ሊሉን ነው አልኩ። አይ መከራ እንደው ታናርፍ ደሞ እንደገና ሌላ ይህ ትል አንተ ጎኔ ደምሴ ይመራል። ይሄ ሰው ማን ነው ሰበረራት ያለው? በል ኢኮኖሚ የሚባለው ደግሞ ማን ነው? ቶይ መጣ አልኩት። አረግ ዝም በል አለ። ታያመልሁ ስለው ኢኮኖሚ እኮ ማለት እንደዛ አይደለም ማለት ታያ ምንድን ነው ስለው እንዲው ቻፍ ሰበስብብኝ እጄን አወጣሁና ምንድን ነው የምትለው ሰውየው? ኢኮኖሚ ምንድን ነው አልኩት። አረግ ኢኮኖሚማ ፈረንካ ነው አለ። ይሄ ፈረንካ ወገቧን ሰብሯታል አለ። አሃ ታ በአማርኛ አፋትለውም እንዴ ስለው እረክ አማርኛ አፍ እኮ አንድ እንግሊዝ አፍን አይሸከምም አይችላትም ማለት አይችላትም እኮ ኢኮኖሚ የሚለውን እንግሊዝ አፍ አማርኛ አፍ አይችለውም። ሀያ እንግዲህ እንግሊዝ አፍ የሚችለው ተቻለው አማርኛ አፍን እንካልኩት። ሀያ አኮሌ በእንግሊዝ አፍ ምንድን ነው አልኩት። ደነገጠ። አኮሌ ምንድን ነው በእንግሊዝ አፍ? ደነገጠ። አጎዛ ምንድን ነው በእንግሊዝ አፍ? ደነገጠ። ዝፉቃ ጠሙቃ በእንግሊዝ አፍ ምንድን ነው አልኩት። አሁንም ደነገጠ። አየህ አማርኛ አፍንም እንግሊዝ አፍ አይችላትም አልኩና ምሽልቅ ብዬ ለሀርስል አረግ ደደብ ነው ሳንተ የሰው አለ ሲል ሰማሁት። እውነቱን ትነግሯችሁ እንግዲህ እናንተ ማምለጫችሁ ደደብ ነው መቼም አልኩና ኧረ ተወው ይሄንን እንኳን ለእኛ ተወው አልኩት። አሁን ታያ ቆይ ላስረዳህ አለ። ኢኮኖሚ ወገቧን ሰብሯታል ማለት እኛ የመጣ ነው አርሶ አደሩ በደንብ እንዲያርስ እና ምርት እንዲጨምር ብለን ነው አለ። ታያ እንዲህ ብለህ አልነግረንም እንዴ ወገቧን ምን ተምትል እና በደንብ ረሱ አለ። ደግ እናርሳለን ማዳበሪያውን ወዲህ በሉ። አሁንም ሰደውኛል ተዛ ማዳበሪያ የለም መሬቱ ጎጋ ሆኗል። አለ ማዳበሪያ አይሰማ ማዳበሪያውንም እፍና አድርገው ይዘውታል አልኩ ጊዜ ሮግዲ አንተ ያለህበት አላስተምርም አለ። አላስተምርም ሲል ሄዲያ ጉዳልኝ እንዴ ብዬው ሙሽልቅ ብዬ ወደ ቤት። እርግጥ ይሄ ደደብ የሚለውን ተልጅነት የጀምሮ ይሉኛል። እንጃይ ማለቴ ነው። እንጃይ ድሮ 3 ክፍል ስደርስ አሁን ቅምባ እዚህ በላክ ወርዱ ላይ ቅምባ በቾክ ሳለና ባስኬት በሉ አለ። ባስኬት በሉ አለ። ህጣናትን ባስኬት ስንል በአማርኛ ምንድን ነው ሲል ቅምባ አልኩ። አይደለም ቅርጫን ነው አለ። ቅርጫን ነው አለ። ባስኬት ሲል ታያ ባስኬት ስንል ሴት አገኝ ይላል። ሴት አገኝ ይላል። እጅን አወጣሁና ሆነህ ነው ባለትዳር ነው 2 ልጆች ያሉ ሴት አገኝ ትላለህ እዛ አልኩ። አረግ ደደብ ነህ አለኝ። ድገሙ ማለት ነው አለ። ድገሙት ነው ሴት አገኝ አይደለም አለ። እንዲሁ ታያ ተናደድኩ። በዛው ቀረሁ ተትምህርት። እንደገና እኛ ሀገር ደግሞ ተማሪ ሲቀር አስማሪዎቹ እየፈለጉ ይመልሱና ሊዶሉና ግምጋሞሽ ያለባቸው አጅሌ ግምጋሞሽ ተማሪ ተጎደለ ወይ ታደረስከው ብሎ ግምጋሞሽ ስላለበት ቤት የመቶ ግሬ ላይ ወርቆ አፉ በላይ ብሎ ደግ ብዬ እንደገና ገባው። አሁን ደግሞ 4 ክፍል ትንደርስ ሳይንስ ነው አለና ሌላ ነው። ይሄ ደግሞ እየረጨ ያስተምራል። ብሮቲን ሰውነት ገንቢ ነው አለ። እንደ ስጋ እንደ ባኤላ እንደ አተር ብሮቲን ነው አለ። እና
ምን ያደርጋል? ሰውነት ይገነባል አለ። ጋሼ አልኩት። ይሄ ልጅ እንዲሁ ይሄ ልጅ አያርፍም መቼም መሆን ካላይ ፊቱን ክስክስ አረገ። እንዲሁ ጤሰ ተናደደ። ምንድን ነው ማሩ አለኝ። ብሮቲን እንዴት ነው ሰውነትን የሚገነባው አልኩት። ሁን ጨነቀው። ትበላው ነው አፈር ብላና አለኝ። ኧረ እኔ አፈር አልበላም ብዬ ምሽልቅ ብዬ እህል እያለ ምን ብዬ አፈር እበላለሁ ብዬ ትቼው አሁን እንደዚሁ መለሰ። 6 ላይ ስደርስ እሱም ደደብ ብሎኛል። ደደብ ብሎ እሱ ዝም አላለኝም። አንጎልህ ዝጓል አለ። አንጎልህ ዝጓል ብያ ግን ይሄ ኢንሲረስት የሚባል ቀለም አለ፣ የብረት ቀለም ነው። እሱም ብቀባው ይሄና ይተዋሃል አለኝ። ታላይ ነው የምቀባው ተውስተ አይ ኢንሲረስት ነው የብረት ቀለም ነው አለ። እሱ የዝገት መከላከያ ነው። እሱን አንጎልህን ቀባው ብሎኛል። እንዲው ጤስ ያለው በኋላ ለምነው ዶሉኝ መልሰው በኋላ 6 ክፍል ትደርስ እንደዚህ ጥቁር ኮፍይት ደፍታለ ያሉ ሴናት ትምህርቷ እዛ ላይ ነው አሉ። እና ጥቁር ኮፍይትም ደፍታለኝ። ኧረ እሷ ከባድ ናት አሉ። ደግረራለች አሉ። እንትንም አሁን የተስተማረኝ ናት። እንደገና ደግሞ የከተማም ሰው ናት። የተስተማረኝ ናት። እሷ 6 ክፍልን እዛ ላይ ታደርሰዋለች ተብሎ ተከተማ መጣኝ። ደግ አልን መቼም። በኋላ ትታስተምር ጫጩት እንዴት ነው የሚወጣው አለኝ። እረግ ጫጩት ተንቁላል አልኳት። እኔ እጄን እንዲህ ነው ቶሎ ተንቁላል ተቢጫው ነው ተነጩ አለኝ። እረግ እንግዲህ ተሁለቱም ነው የሚወጣው አልኳት። አይ ማየት አለባችሁ ለነገ አንዳንድ እንቁላል ይዛችሁ ነው አለኝ። 61 ተማሪ አንዳንድ እንቁላል ይዘመጣል። አሁን ይዘመጣል። እደጃፍታ እንደዚህ ባኮ አኖራ እዛ ውስጥ ዱሉታ ላይን 61 እንቁላል ዱል አንዷን አነሳይ። በሉ የሙከራ ቤት ነው ይሄ ኑ አለ። እዛው ክፍላችን ነው የሙከራ ቤት ነው። ኑ ላሳያችሁ አለኝ። እንዲህ ከበብን። ፍርክስ አረገኝና ይኸው ነጩ አለ አዋ፣ ይሄ ደግሞ ቢጫው አለ አስኳሎ አዋ፣ ይኸው ይሄ ቢጫው ነው እንግዲህ እንቁላል የሚሆነው አለኝ። ነው አዋ ደጋል ስል ተጎኔ የከቲሌ አለ። የከቲሌ አታውቁትም? ተገኘ ወርቁ ይባላል። ተገኘ ወርቁ ያንን ባኮ እቤት ውሰድ ያለኝ። ኧረ ጋልኳ እትዬ አልኳት። ይ አለኝ 61 ትቀነስ 1 እኮ አውቃለሁ። መደመርም ብቻ ሳይሆን መቀነስም አውቃለሁ አልኳት። 60 ትቀነስ 1 ትላት ገባት። ምን ነው ማሩ ምን ልትል ከጅለህ ነው አለኝ። አይ ምንም አልልም፣ እሱማ 60ውን እንቁላል በዩ ነው አልኳት። ጤሰይ ሂርተይህ አለኝ። ሂርተይህ ወዲያው ልሂድ አንቺ ስለተስተማርሽ ሂርተይህ ተወይ። ሁለተኛ እኔ ተማስምርበት ክፍል እንዳትገባ ሂርተይህ አለኝ። ወይ ልሂድ ታገሬ ይሄ ማስተማሪያ ቤት ይሰራ እኮ ወንዱ ልጅ በታቡክቼ የመራኩ እኮ ነኝ እኔ። አንቺ አሁን መተሽ ተስተማርኩ ብለሽ ህርተይህ ወይ ልሂድ ወይ
አበረት ራሳችን ያደረጋችሁ አይደለ ራሱ አለብህ። ያለው ይታያል። የሆነ ሰው ባለ ጊዜ ስለማለት የሆነ ነገር ይጠቅሳል። ሂድ ከዚህ እስከዚህ እንዳይሆነ ጊዜ እስኪ ልገር እና ውዶቼ